ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ጓዶቼ እንዴት ናችሁ? ደህና ናችሁ ወይ? መጣሁኝ ብቅ አልኩኝ። እየቆየው ነው ቪዲዮ እየለቀኩ ያለሁት። ኢንሻአላህ አልጠፋም ብዬ ተስፋ አድርጋለሁኝ። አላህ ይጨመርበት። ሀገር ሲገባ አንዳንዴ እንትን ይበዛል፣ ሌላ ፕሮግራም ይበዛና እንትን እንላለን፣ በዛ ቢዚ እንሆናለን። ስልኬን የት እንዳለ ራሱ አላቅም አንዳንዴ ማለት ነውና ባላችሁበት ሰላማችሁ ይብዛ። አላህ ሰላም ያድርገው ያላችሁበት ቦታ። ይሄ ጦርነት ቢባል አላህ ያንሳልን፣ ቀልባችን አድርቋል። ከሰው ሀገር ወደ ሀገራችን ስንገባ የሚለው ነገር ዛሬ ለምን አላካፍላቸውም? እኔ ልቤን ያደረቀ ብዬ አሰብኩኝ ማለት ነው። ከሰው ሀገር ወደ ሀገራችን ስንገባ 5 ዓመት ድረስ 10 ዓመትም ድረስ እናጠራቅማለን፣ ልብስ እናጠራቅማለን፣ የተለያየ ጌጣጌጥ እናጠራቅማለን ምናምን። ከዛ የቤት ኪራይ እንቀመቅማለን። ኦኬ የቤት ኪራዩ እሺ ጥሩ ነው። እዛ ጋር 2 ሮቶ 3 ሮቶ እንደራርባለን። የቤት ኪራዩ ጥሩ ነው፣ ምክንያቱም መታመም አለ፣ ድንገት ቤተሰብ የሆነ ነገር መሆን አለ፣ መግቢያ ግድ ስለሚል የቤት ኪራዩ ይሁን ጥሩ ነው። ግን ይሄ ሮቶ ደርድረን እንዲህ ለተወሰነ አመታት ምናምን ነገር እንዲህ ባናድርግ። የገዛችሁት ገዛችሁ፣ አላህ በረካ ያርግላችሁ። ያልገዛችሁት ግን ምንም ነገር ባትገዙ፣ እንደኔ ምንም ነገር ባትገዙ ደስ ይለኛል ለማለት ያህል ነው። ብራችሁን ይዛችሁ ብትመጡ ሀገራችን ወርቅ የሆነ ነገር አለ፣ ሁሉም ነገር አለ። እዛ የምናየው ነገር ምንም የሌለው ነገር አለ። እንደውም ተሽሎ ነው ያለው። 1ኛ ደረጃ፣ 2ኛ ደረጃ፣ 3ኛ ደረጃ እየተባለ ነው ያለው። በሆነ ባልሆነ እዛ እኔ ይዤ የመጣሁት ምንም የማይጠቅም ጨርቅ፣ ምንም ለስጦታ ራሱ መስጠት የሚያሳፍር የሚያስጠላ ማለት ነው። እኔ ግን እዛ ውድ ነው የገዛሁት። ጃኬቶች፣ ቲሸርቶች እንገዛለን። እኔ ኳሊቲ የተባለበት ቦታ ነው እንግዲህ። እኔ ልብስ ነበረ የምሸጠውና ፊት ለፊት የነበረች ጓደኞች ነበሩ። በጣም ኳሊቲ ብዬ የገዛሁት ሁላ እዚህ መጥቶ አንዴ ሲታጠብ እያጠረ የሆነ እየሰፋ የሆነ ነገር በቃ እንከን አይጠፋበትም። ሀገራችን ግን በጣም የሚያኮራ ልብስ ነው ያለው። ለልብስ ብላችሁ ብራችሁን አታባክኑ ለማለት ያህል ነው።